በሰው የተተዋችሁ፣ በጓደኛ የተተዋችሁ፣ በቤተሰብ የተተዋችሁ፣ በእናት በአባት የተተዋችሁ፣ በባል የተተዋችሁ፣ በብዙ ሪጀክሽን ውስጥ እያለፋችሁ ያላችሁ ሰዎች እግዚአብሔር ግን ተቀበለኝ አለ ዳዊት። ታሪክን የሚቀይር መንፈስ ያገኛችሁ። በእናትና በአባት መተው እኮ ያማል። እንኳን በእናትና በአባት አይደለም በአብሮ አደግ መተው ያማል። እናትና አባቴ ትተውኛል አለ። ስለኔ ጉዳያቸው አይደለም። በምድረ በዳ አራዊት በሞላበት በዛ ቦታ ገና በልጅነቴ የከብት እረኛ እንደሆን የተጨከነብኝ የምበላው እንደ ካገኘው የምለብሰው ካገኘው ዜዶንኬ ጉዳያቸው አይደለም። ረስተውኛል። ቅባት ሲነሳ አይፈልጉኝም። ሰማይ እኛ ቤት ከመጣ አይፈልጉኝም። ምናልባት እኛ ቤት የሚፈልጉኝ የመጨረሻውን ማንም የማይሰራውን ስራ እንድሰራ ሊሆን ይችላል። ረስተውኛል። ይሄ ትልቅ ፕሪቪሌጅ ነው። ቁመቱ ዘለግ ያለ ስላልሆነ ከሕግ ውጭ የተወለደ ስለሆነ ወዳጆች የተወለድንበትን ቤተሰብ መርጠን አልተወለድንበትም። ያደግንበትን ቤተሰብ መርጠን አይደለም ያደግንበት። የመጣንበትን ዘር መርጠን አይደለም የመጣንበት። ምናልባት የተወለድንበት ዘር በጣም አክሴፕታንስ የሌለው ሪጀክት የሚደረግ ሊሆን ይችላል። ሰማይ ያከበረውን ማንም ሊንቀው አይችልም። ሰማይ ከሱ ጋር የሆነ ማንም ሊቃወመው አይችልም። እኔ ዛሬ በመንፈሴ የማየው አንድ ከእግዚአብሔር መዝገብ የሚወጣ ለብዙዎቻችሁ የሚከፈት የታሪክ መዝገብ አለው። ብዙዎቻችሁን ታሪክ ሰሪ የሚያደርግ ክብር ያገኛቸዋል። ቁራሽ እንጀራ በተከለከለበት ቤት ቅባት ፈሰሰበት ዳዊት። በሙሉ አይን በማይታይበት ቤት ቅባት ፈሰሰበት። እንደ ሰው በማይቆጠርበት ቤት ቅባት ፈሰሰበት። በሚያበሻቅጡትና በጣም በንቀት በሚጠሩት ሰዎች ፊት ለፊት ቅባት ፈሰሰበት። ይገርማል። በልጅነቱ የተጨከነበት ቅባት የፈሰሰበት እግዚአብሔር አምላክ የሚገርም ነው። በቤተሰቦቹ የጀመረ ጉዳይ፣ ከአባቱ ጋር የጀመረ ጉዳይ ከንጉሥ ጋር እስኪቀጥል ድረስ ሰውየው ሰልፍ ውስጥ ነው። ተቀላችሁ የዳዊት ሕይወት ይገርማችኋል። ከወንድሞቹ ጋር ሰልፍ ላይ የነበረ በሀገር ደረጃ ከሰራዊት ጋር ጦር የገጠመ ሰው ነው። ከአባቱ ጋር እንደዚህ አይነት ችግር የነበረበት ከንጉሥ ጋር እቤት የለመደው ሰልፍ አደባባይ ተከትሎት የወጣ ሰው ነው። ሰማይ አስቦ የወለደን በእግዚአብሔር ፕሮግራም ወደዚህ ምድር የመጣን የተተውን ልንሆን እንችላል። አይመጥኑም የተባል አያስኬዱም የተባል እግዚአብሔር የተጣለውን ያነሳል። አንዳንዶቻችሁ በእናት በአባት የተተዋችሁ፣ በእናት ባትተው በፍቅረኛ የተተዋችሁ፣ በፍቅረኛ ባትተው በጓደኛ የተተዋችሁ፣ በጣም በምታምኑት ክብራችሁን፣ ሕይወታችሁን፣ ዘመናችሁን፣ ገንዘባችሁን በሰጣችሁ ሰው የተተዋችሁ ሰዎች የመጀመሪያው ዳዊት ለሀገር የተቀባ ቢሆንም ቅባት ከሆነ የማይፈልግ፣ ክብር ከሆነ የማይፈልግ፣ ቢዝነስ ከሆነ የማይፈልግ፣ ስራ ከሆነ የማይፈልግ ዳዊት በቤተሰቦቹ የተገፋበት ምክንያት ሁለተኛው ምክንያት ዳዊት የመጨረሻ ልጅ በመሆኑ ነው። የመጨረሻ ልጅ በቤተሰቡ ዘንድ ሁሌም ልጅ ተብሎ የሚቆጠር ማደጉን ሁሉም ሰው የማያምነው ነው። ቢያድግም እንዳደገ መቀበል አይፈልጉም። ቤተሰብ ውስጥ ያሉ ከሱ ትልልቆቹ ሁል ጊዜ እንደ ልጅ የሚቆጠር እንደ ትንሽ የሚቆጠር አይነት ልጅ ነው። እግዚአብሔር አባቱ የረሳውን እናቱ የጣለችውን ዳዊትን አሰበው። እግዚአብሔር ሰውን በሰው አይን አይመርጥም። እግዚአብሔር መሪን በመሪዎች አይን አይመርጥም። እግዚአብሔር አገልጋዮችን በአገልጋዮች አይን አይመርጥ። ትዝ ይላችኋል። ዮሴፍ እኮ ከቤተሰቡ ሁሉ ትንሽ ልጅ ነው እና ዮሴፍ ትንሽ ከመሆኑ ጋር ተያይዞ ወንድሞቹ እንዴት ይንቁት እንደነበር፣ እንዴት ፊት ይነሱት እንደነበር እግዚአብሔር ትንሽነቱን ሳይንቅ ህልም ሰጥቶት አነገሰው። ደረቱ ላይ ብረት ታጠቀ፣ ሰረገላ ላይ ወጣ። እግዚአብሔር ራሱን ከትንሽነት አንስቶ የታላላቆቹ መሪ አድርጎት በግብፅ ምድር ሁለተኛ ሰው አድርጎት ከፈርዖን ቀጥሎ ያለ ሰው አድርጎ ሲያበቃ ምናሴና ኤፍሬምን ሊያስባርክ ያዕቆብ ጋር ሲያመጣቸው ኤፍሬም ታናሽ ነው ብሎ አስቦ ምናሴ ታላቅ ነው ብሎ አስቦ ምናሴም በቀኙ ኤፍሬምን በግራው አቆመው ይላል። ያዕቆብም መባረክ ሲጀምር እጁን አዞረው ይላል። ዮሴፍ ረስቷል። እሱን ከትንሽነት ያነሳ እጅ ኤፍሬምንም ከትንሽነት እንደሚያነሳ ረስቷል። የዛሬ ታላላቆች የትላንት ታናናሾች ነበሩ። የዛሬ አገልጋዮች የትላንት ተገልጋዮች ነበሩ። የዛሬ መሪዎች የትላንት ተመሪዎች ነበሩ። ዛሬ መሪ ሲሆኑ የትላንትናውን የተመሪነት ህይወታቸውን ይረሳሉ። ዛሬ ትልቅ ሲሆኑ የትንሽነት ህይወታቸውን ይረሳሉ። እግዚአብሔር ይህን ስለሚያውቅ እግዚአብሔር መሪን በመሪዎች አይን አይመርጥም። አገልጋይን በአገልጋዮች አይን አይመርጥም። እግዚአብሔር ራሱ ነው የሚመርጠው፣ ራሱ ነው የሚያየው። እንደውም እጁን ያሶረዋል፣ ሰልፉን ያሶረዋል። የተገፋ ሰው በጣፋጭ ሳይሆን በመራራ በሳሎን ሳይሆን በምድረ በዳ የሚሰለጥን የእግዚአብሔር ሰራዊት ነው። ሰዎችን መግፋት፣ ሰዎችን መንካት የማልፈልግበት ትልቁ ምክንያት ለነሱ ጥቅም ሳይሆን ለራሴ ጥቅም ስል ነው። አትጠራጠሩ። ስፕሪንግ ወደ ታች በተጫናችሁት ቁጥር ወደ ላይ እንደሚፈነጠር የሚያከብራችሁ የገፋችሁ እጅ ነው። የሚያጸናችሁ የነቀነቃችሁ እጅ ነው። የተተዋችሁ ሰዎች አቅም ጨምራችሁ ልትነሱ ባልጠበቃችሁት አቅጣጫ እግዚአብሔር የበረከትን ዶፍ ሊያወርድባችሁ እግዚአብሔር በጣም ለታሪካችሁ ይጠነቀቃል። ሊረዷችሁ እየቻሉ እንዳይረዷችሁ እግዚአብሔር ሰዎችን የሚያደርገው ለታሪካችሁ ስለሚጠነቀቅ ነው። ሊያግዟችሁ እየቻሉ እንዳያግዟችሁ የሚያደርገው እግዚአብሔር ለታሪካችሁ ስለሚጠነቀቅ ነው። እድሜ ለኔ ይበል ቀን አወጣሁለት እንዳይሉ ነው። ሰው አደረግኩት እንዳይሉ ነው። አብርሃም
ባለጠጋ አደረግኩ ትላለህ አልፈልግም ብሎ እንዳለው እግዚአብሔር ድጋፎቻችሁን የሚያነሳው እንዳደጋችሁ ከዚህ በኋላ የሱን እጅ የሱን ክብር የሱን ማንነት ኤክስፒሪየንስ እያደረጋችሁ ወደምትሄዱበት ወደምትቀጥሉበት የህይወት ልክ እንደመጣችሁ ሲያቅ ማቹርድ እየሆናችሁ ስትመጡ ድጋፎቻችሁን ያነሳል። የተተዋችሁ ሰዎች እኔ አይ ነው መተው በጣም ፔናል ነው። በተተወ ሰው ደግሞ መስራት፣ ሪጀክት በተደረገ ሰው መጠቀም፣ ይሄን ሰው ለታሪክ ማብቃት ለክብር ማብቃት ወደ ዙፋን ማውጣት ደግሞ የሚችልበት በጣም የሚመቸው ልክ ግንበኞች የናቁትን ድንጋይ የማዕዘን ራስ እንዳደረገው ልክ እንደዛ ይሄ ለምንም አይሆንም የተባለውን ለትልቅ ነገር ማብቃት ለትልቅ ነገር ማድረግ የሚችል አምላክ ነው የምታመልኩት። ሪጀክሽን ኢዝ ፖቴንሻል ፕሮሞሽን። ወደሚቀጥለው ከፍታ ወደሚቀጥለው በረከትና ድል የምትመጡበት መንገድ አንዱ መንገድ ሪጀክት መደረግ አንዱ መንገድ። አንዳንድ ጊዜ ዝቅ ካላችሁ በቃ አብቅቶላችሁ አይደለም ክብር ሊጨምራችሁ ልትነሱ። የት ሀገር ነው ሰራዊት ከተማ ውስጥ ሲሰለጥን ያያችሁት? የት ሀገር ነው ክተት ታውጆ ወታደር አዲስ አበባ መሃል ሲሰለጥን ያያችሁት? ሰራዊት ከከተማ ውጭ ነው የሚሰለጥነው። ለዚህ ነው እግዚአብሔር አምላክ የህዝቡ ጠባቂ ሊያደርገው ስለፈለገ አስቀድሞ የበጎች ጠባቂ ያደረገው። ስለዚህ በህይወታችሁ የሆነ ያለው ነገር በጠቅላላ መለኮታዊ እቅድ ነው። የሆነ አጋጣሚ አይደለም። በእናንተ ህይወት የሆነ ያለው ጉዳይ ዝም ብሎ አይደለም። የሆነ ያለው ተአምር ልታዩ ነው።